5.8 RMB አንዱ ጅንስ ያ ማለት ለዛ $1 Oh, that's crazy though. አንድ ነጥብ ዛሬ ከጓንጆ ቻይና በሌላ ቪዲዮ ተመልሰናል። ከዚህ በፊት የነበረውን ፌክ ማርኬት ምን እንደሚመስል አሳይቻችኋለሁ። ዛሬ ደግሞ በጣም ቺፕ የሆነ ርካሽ ዕቃ የምታገኙበት ቺንፈንግ ማርኬት እናሳያችኋለን። ኒመን ከይማይ ይጀን ሆጀ ሹያው ማይ ዶሻ የመጀሊፋ ናገጎጃ ሲድኒ አውዳሊያ ጓንጆ በቻይና ውስጥ ያለ ከተማ ብቻ ሳይሆን የቻይና ትልቁ የንግድ ከተማ ነው። ከመላው ዓለም የሚመጡ ሰዎች ንግዶችን ለመገበያየት የተለያዩ ነገሮችን ለመግዛት በየቀኑ ወደዚህ ከተማ ይመጣሉ። ዛሬ ግን ጓንጆ ውስጥ ከተደበቁ ቦታዎች አንዱ የሆነውን ወደ ቺንፈንግ ገበያ ማዕከል እንወስዳችኋለን። መግቢያው በዚህ ነው በዛ ነው። I found friends. Beautiful. ታሹ ወደ ፓኞ ዲት ላይ ጆንጎ አቦሆይ要走过去还是打车？打车吧，大概1分钟。Right. 是打车吧，因为我不知道怎么做。你们这里买东西吗？我们出来吃饭。吃饭哦，你们也做生意是吗？吃饭。Eat。好的，谢谢。那个清风那个买衣服的地方。这里就是。好的。ብዙ ቱሪስቶችና ነጋዴዎች ጓንጆ ከመጡ በኋላ ይህን ማርኬት ሳያዩት ይሄዳሉ ማለት ነው። ጥሩ ኳሊቲና ሆልሴል እቃዎችን መግዛት የምትፈልጉ ከሆነ ስፔሻሊ ልብሶችን ይህን ቦታ ሳታዩት መሄድ የለባችሁ። ሙሉውን ማለት ነው 5.8 RMB አንዱ ጅንስ ያ ማለት ለዛ $1 bro it's less than $1 this one ከ1.5 0.85 ሳንቲም የአሜሪካ ሳንቲም ነው። $1 አይሞላም። ይሄ ሁሉ ማለት አሚን አንዱ ነው ግን ፓኬጁን ትገዛዋለህ እንዳለ ስንት ነው ማለት ነው? መልቲፕል ባይ ኢች ከዛ ይሄን ሰብስበህ ነው በካርጎ የምትልከው? እንደዚህ አድርጎ በቦንዳ ይወጣል። እናያቸዋለን እዛ በየቦታው ቦንዳ ሄሎ አቤቢ 0.8 ሶ እንዳለ ቀሚሶች፣ ጂንሶች፣ ቲሸርት ሊትራሊ ኤቭሪቲንግ ሁሉ ሆልሴል ነው ማለት ነው። እና ቅድም እንዳልኩ ፋብሪኩ ኳሊቲ አለው። ላይክ ችግሩ ብራንዶች ስላልሸጡት ነው ወደዚህ መጣው። ይሄን ልካው አሪፍ ኳሊቲ ነው። እሺ የት ነው ያለነው ቦታ? ሰፈር ቺንፈንግ ይባላል። ዲስትሪክቱን እርግጠኛ አይደለሁም ግን ቺንፈንግ ማርኬት ይባላል። ቺንፈንግ እስቲ ማፕ ክሎዚንግ ሲቲ 1 ቺንፈንግ የሚባለው ቦታ ላይ ያለነው እንግዲህ ቺንፈንግ የሚባለው ቦታ ላይ ያለነው ወይ ደግሞ አዳርጉን ከዛ እንልክላችኋለን። ዋትስአፕ ኢትዮጵያ ሱቅ ካላችሁ ቻይና ከመጣችሁ ላይ አድርጉ። የመጀሊፋ ናገጎጃ ሲድኒ ሜይ አውዳሊያ ፋሽን ያለ ቻምፒየን ሺፉማ ናይስ። ይሄ ኮንቴነር ወደ አውስትራሊያ ነው የሚሄድ። አፍሪካ ብቻ አይደለም አውስትራሊያም ወደዚህ ከዚህ ነው የሚሄደው። ይሄ ኮንቴነር አውስትራሊያ ነው የሚሄደው ብሏል። በጣም የሚገርም ማለት ነው። እዛ ቀደም የጠየቁ አካባቢ ስቶር ያዩዋቸው ኢሮፕ ውስጥ ስፔን ውስጥ ምናምን ቦንዳ ተብሎ የሚሸጡት ከዚህ ነው $50 $60 ነው የሚሸጡት። ሶ ጃኒ ቅድም እዛ ጋር እያየን ነበረ። እዚህ ጋር እንደምታየው ልብስ 6.9 ነው ኦልሞስት $1 ማለት ነው። እንዴት ነው ምን ታስባለህ? አንድ ጂንስ አራት ቲሸርት ነው እንጂ አሪፍ ኳሊቲ ነው። ላዋን ጀገ ይጀን ዶሻ ሳንኳይ ው እዚህ ጋር ሳንኳይ ው ቲሸርት ያያችሁ ነው። እዚህ ተመቆይ ቲሸርት ጀሊ ቦንዳ አይደለም 3块你们可以买一件或者需要买多少？不买一件。ስንት አለች? 10.5 15块。እጂ ቁምጣ 13块。 13 打包。这个是 Poken 3。对。我做抖音，我发抖音上，然后我卖东西，我做贸易。我可以交名片。OK。好，谢谢你。Guys, this one is 13.5 RMB. ስንት ናችሁ ነኝ?
这个可以，这个材料很好的。这个多少？15块，15 RMB。$2。这个有 size 吗？有 S 到2个价。$2.20 ሳንቲም። $2 በሚኒመም ኦርደር ስንት ነው? 可以买一个，按着买个这个也可以买一个。就一个20块钱吧。 ምን አለች? 我们拿货的。አንድ ከሆነ 20 ብር አለች። ግን አረ ኖርማል ነው 20 ብርም ኢትስ ቬሪ ቺፕ። እዛ 100 ምናምን ነው እያየን ነው። አይ ገብቷል። ግን አባባሌ ጨርቁ አሪፍ ነው፣ ኳሊቲ አሪፍ ነው። ለፕሪንት ራሱ ይሆናል። ይሄ ደግሞ ይለያል። ፍሪ ነው ጀገና 一样的。እያንዳ አንድ ነው አለች። ግን ይሄኛው ኳሊቲ ይለያል። ይሄ ፖሊስተር አለበት። ይሄው እንዳለ ያሌላችሁ ነገር የለም። ውስጥ ነገር 13.5 RMB 13 RMB 13 RMB ብር ከ90 እኮ ነው። ብር ከ90 ለዛውም ሲንግል ፕራይስ ስለሆነ ነው እንጂ የሆልሴል ፕራይስ ቢሆን ኢትስ that's crazy though። አንድ ነጥብ ስንት $2 ነው? ነው አይ አይደለም ነው እንደዛ ነው። ተቃል ቁምጣዎቹ ራሱ ዝም ብለህ አንተ ገዝተህ ፕሪንት ቤት ሄደህ ፕሪንት አደረኩት አለቀ እኮ በቃ። ከዛ አይ መልሰህ እዚህ እንደዚህ ታሽገውና ትልከዋለህ ኢትዮጵያ። ሶ ሊትራሊ የአፍሪካ ማርኬት ይሄ ነው። ጓንዳ የሚባልም ሌላ ቦታ አለ፣ ተመሳሳይ ስራ ነው የሚሰሩትና እንግዲህ ጃኒን አሪፍ ኳሊቲ ያለበትን ቺፕ ያለበትን ፋሚሊዎቻችን የኢትዮጵያን ሕዝብ እያሳየን ነው። ሁሉንም ነገር እያሳየን ነው። ኦፖርቹኒቲ እንዳለ እኛም በዚሁ ለስራ እያየን እናንተም ደግሞ የምታዩበት መንገድ ነውና እንደዚህ ጠብቀው ነበር። ግን ማርኬቱ ላይክ በጣም ቺፕ ይሆናል ብለ እኔ አሁን የወደቀ ልብስ ነበር የጠበቅኩት እዚህ ስንመጣ። ቦንዳ ሲባል ብዙ ጊዜ ሰው የሚያስበው የወደቀ ልብስ ነው። ግን እነኛ ቦንዳ አይደሉም ታውቃለህ። አሁን ቦንዳ አዲስ ልብስ እኮ ነው። አዲስ ልብስ ነው። አሁን እነዚህ ጋር ጃኬቶችን እስኪ እናያቸው። እዛ ጋር ያሉት ካሽመር ኮት የሚሸጠው 29.99። እዛ ጋር ያሉ ልብሶች በሙሉ 4.9 RMB። ያ ጋይስ ግማሽ ዶላር ነው፣ 0.5 ምናምን ሴንት ማለት ነው። አይ ቲንክ ስራ ሲጨርሱ ነው የመጣ ነው። ይቻላል። እዚህ ጋር 14 $2 ነው። 14.9 15 ማለት ነው። እንደዚህ 59 ኡስማን ከዚህ ወስደሽ ነው አዛ የሚቸበችቢ ማን ነው? ዩዘር ኔም ይላል። ዩዘር ኔም ኡስማን ስሙ ይጠራው። እዚህ የግድ ወደ ውስጥ ገብተህ መምረጥ አለብህ። ኢትዮጵያ ባንዲራ ካለ ኢትዮጵያ ምናምን ይላል። ምንድን ያየሁት ብዙ ጊዜ ትላልቅ ብራንዶች ይሰሯቸውና አሪፍ አድርገው በሆነ ምክንያት ፌል ሲያደርግ ይመጣል። ግን ብራንዱን ያጠፉትና ይሰሩታል ወይ ደግሞ ጨርቁን ይገዙትና ኦሪጂናል ፋብሪኩን አይሽቱ有我的微信。好的。你会说非洲的话吗？好的。 22 በጣም በብዛት አሉና $1 ከ90 ነው። $1 ማለት በጣም RMB ማለት በጣም 1.9 $1 ራሱ የሚሸጡ አሉ። እነሱን ብትገዛ $1 በኢትዮጵያ ስንት ነው? $1 155 ብር። ኢትዮጵያ ጅንስ ስንት ነው? እኔ አላውቀውም የኢትዮጵያ ማርኬት። ኖርማል ጅንስ ወይ ስንት? ኧረ ሰቅለውታል፣ በጣም ጠግበዋል። ስለዚህ ጋይስ ከዚህ መጣችሁ መግዛት ትችላላችሁ። ይሄ እንዳለ ማን አንድ ልብስ $1 በልክ እኮ። በዛ ላይ እንደዚህ አይነት ልብስ ብዙ ጊዜ በእንትን አይገባም፣ ዳይሬክት አይገባም። ይሄ ማርኬት በጣም ማሲቭ ከመሆኑ የተነሳ በየቦታው የተለያየ ነገር ታገኛላችሁ። ግን ከዚህ በፊት እንዳሳየናችሁ ሌክዠሪ እቃዎች፣ ፍላሽ የሆኑ እቃዎችን ሳይሆን እዚህ ትክክለኛ ቢዝነስና ትክክለኛ ስቶክ ነው የምታገኙት ማለት ነው። ማሲቭ የሆነ ፋብሪኮችና ኢንቨንተሪ ከተለያየ ቦታ ተሰብስበው እዚህ ይሸጣሉ። በጣም ጥሩ ኳሊቲ ያላቸው ከፋብሪካ የወጡ እቃዎች ማለት ነው።
ጋይስ እንግዲህ ማርኬት እንዳያችሁት በጣም ቺፕ የሚባል ማርኬት ነው እስካሁን ካየ ነው እና $1 ኢቨን ከዶላር በታች ልብሶችን፣ ጂንሶች፣ ቲሸርቶችን መግዛት ያስችላችኋል። ግን የመጣ ነው ከሰዓት ስለሆነ ኦልሬዲ እየዘጉ ነውና ይሄ ማርኬት የመምጣት ኢንተረስት ካላችሁ ስሙን ታች እናስቀምጥላችኋለን። በራሳችሁ መጣችሁ ማየትም ትችላላችሁ።老板，这种卖多少一件？这个一对6块，整包走。一对，对，就是一对，这一包。一包。你们怕配桌吗？看我说的不标准。我应该我不知道你一对。这个一双这个价格。啊一双对，one piece。One 一 piece 包，piece。一包是220。对。嗯。就一件就是这个价格。OK，所以一双是6块。对。这个产品怎么样？这个什么？这个产品。产品。quality。quality，你看，这全部都是可以给你看的，品质都是好的。品质好的。对，我不怕你看的，品质都是好的。ጋይስ እንደዚህ የልጆች ጫማ 5-6 RMB ነው። 教你为什么？你如果我晚上买你可以帮我发吗？可以。ጋይስ እዚህ ጋር የተለያየ አይነት ልብስ አላቸው። ቦንዳ ሁሉም ነገር እዚህ ጋር ቲሸርቶች አሏቸው፣ የተለያዩ የልጆች ልብሶች እና ሁሉንም አይነት ነገር መግዛት ትችላላችሁ ማለት ነው። እንደምታዩት እዚህ ጋር አሪፍ ኳሊቲ ልብሶች አሏቸው። ዋው እንዳለ ሁሉንም ዊንተር ቲሸርት ሁሉንም ነገር ማግኘት ትችላላችሁ።这个 quality 好一点。你要 T 恤好一点的，基本这种品质都是比较可以的。还有刚才你们看的那个品质也是比较好的。对，这些都是整手的，正手的是吗？对，像这个不知道你会不会，这个有这个标，不知道你能不能卖。这个面料也是很舒服的，这个。这个 Nike 是真切的吗？对，这不是真的。不是真的。好的。好，这种套那我装呢？对。可以 OK。你要走了吗？对，我要走了。哦。好，我在微信联系你，因为你们已经晚了，我们晚一点来了。拜拜。Guys， የልጆች ልብስ የልጆች ጫማ እነዛ ጫማዎች 6 RMB ነው የሚሸጡት። ሶ በቦንዳ 220 ነው የሚይዘውና 220 ሲባዛ በ6 ማለት ነው አጠቃላይ። ኦልራይት ዊድን ይህ ቪዲዮ ስለ ጓንጆ የተለያዩ ማርኬቶች ትንሽም ቢሆን አይዲያ እንደሰጣችሁ ተስፋ አደርጋለሁ። የተለያዩ እንደዚህ አይነት ቪዲዮዎች የምትፈልጉ ከሆነ ወይ ደግሞ ኔክስት ማየት የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ላይክ ማድረጋችሁን፣ ሼር ማድረጋችሁን፣ ሰብስክራይብ ማድረጋችሁን እንዳትረሱ። ዳኒ ነበርኩኝ። በቀጣይ በሌላ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛ።